ብዙ ሰዎች ዛሬ ከወጥመድ ውስጥ ናቸው። ብዙ ሰዎች ዛሬ ወጥመድ ውስጥ እየገቡ ነው። ብዙ ሰዎችን ዛሬ ወጥመድ ይዟቸዋል። ሰዎች እግዚአብሔርን ከመፍራት ሰዎችን እየፈሩ ናቸው። አየ መጽሐፍ ምንድነው የሚለው? ሰውን መፍራት ምንድነው? ወጥመድ ነው ይላል። ሰዎች ሲያጠፉ እከሌ ያየኝ ይሆን አይቶኝ ይሆን ይላሉ። ሰውን ሲበድሉ እከሊት አይታኝ ትሆን እከሌ አይቶኝ ይሆን ነው የሚሉት። ሙስና ሲሰርቁ ጥፋት ሲያጠፉ እግዚአብሔር የማይወደውን ነገር መንግስትም የማይወደውን ነገር ሲሰሩ እከሌ አይቶኝ ይሆን ነው የሚሉት እንጂ እግዚአብሔር እያየኝ ይሆን አይሉ። አንተ የምትፈራው ሰው ላያይ ይችላል። አንተ የምትደነግጥበት ሰው ላያይ ይችላል። ከሱ ሰውረ ብዙ ነገር ልትሰራ ትችላለህ። ከሱ ደብቀ ብዙ መንገድ ልትሄድ ትችላለህ። ብዙ ርቀት ልትሄድ ትችላለህ። የምትሰራውን ስራ ሁሉ ግን የምትሰራው እኮ አንድም ነገር በማይደበቅበት በእግዚአብሔር ፊት ነው። ይህን ልታውቅ ይገባሃል። ይህን ልታውቅ ይገባሃል። በዓይኖቹ ፊት አንድም ነገር የተደበቀ ነገር በሌለው በእግዚአብሔር ፊት እየሰራ እንደሆነ ማወቅ አለብን። ሰውን መፍራት ወጥመድ ነው ወንድሜ። እግዚአብሔርን ፈርተህ ከወጥመድ አምልጥ። እግዚአብሔርን ፈርተህ በወጥመድ ውስጥ ከመግባት አምልጥ። እግዚአብሔርን ፈርተህ በወጥመድ ውስጥ ከመኖር ራስህን አስመልጥ። እግዚአብሔርን ፍራ። ሰው ምን ያደርግልሃል? ሰው ነገሬን ያበላሽብኛል ብለህ፣ ሰው ነገሬን ይቆልፍብኛል ብለህ፣ ስሜን ያጠፋል ብለህ ሰውን እየፈራ ያለ እግዚአብሔርን ፍራ። በሰው ከመታመን በእግዚአብሔር መታመን ይሻላል።